Kuwait is getting hit. Bahrain is getting. All these countries are getting hit. There was no expert that would say that was going to happen. It's not a question of like, gee, should you have known? And if we did know. ሰከንዶች ቀርተዋል። የዲፕሎማሲው በር ተዘግቶ የጦር መሳሪያዎች መነጋገር ጀምረዋል። ፕሬዚዳንት ትራምፕ አላወኩም ነበር በማለት በዋሽንግተን ላይ የመሬት መንቀጥቀጥ ፈጥሯል። ዛሬ ሌሊት የኢራን ሃይፐርሶኒክ ሚሳኤሎች የእስራኤልን ሰማይ ሲያነዱት አዲሱ አይረን ዶም 2 ለመጀመሪያ ጊዜ የክፍተት ምልክት አሳይቷል። የዓለም ደም ስር የሆነው የሆርሙዝ ባህረ ሰላጤ መታፈኑን ቀጥሏል። ኢራንም የኒውክሌር ቦምብ ባለቤት ለመሆን አንድ ሳምንት ብቻ ይቀራታል ተብሏል። አብራችሁን ቆዩ። ዛሬ በዋሽንግተን ዲሲ የተሰማው የፕሬዝዳንት ዶናልድ ትራምፕ ንግግር ዓለምን አስደምሟል። ኢራን በጎረቤት ሀገራት ላይ የሰነዘረችው ድንገተኛ ጥቃት ተከትሎ ፕሬዝዳንቱ ኢራን እንደዚህ ታደርጋለች ብዬ አላሰብኩም ነበር ማለታቸው በነጩ ቤተ መንግስትና በስለላ ተቋማቱ መካከል ታይቶ የማይታወቅ ፍጥጫ ቀስቅሷል። ከትራምፕ ንግግር ጀርባ ያለው ሚስጥር። ፕሬዝዳንት ትራምፕ ዛሬ ማለዳ ለጋዜጠኞች በሰጡት መግለጫ ኢራን በመካከለኛው ምስራቅ ለምትወስደው ወታደራዊ እርምጃ እውቅና እንዳልነበራቸው ገልጸዋል። ኢራን ጎረቤቶቿን ታጠቃለች ብሎ የነገረኝ አንድም ሰው የለም፣ የስለላ ተቋማቱ ስራቸውን እየሰሩ አይደለም ሲሉ ወቀሳቸውን ሰንዝረዋል። ይህ ንግግር ግን ብዙዎችን ጥያቄ ውስጥ ጥሏል። በእርግጥ የዓለም ቁንጮ የሆነው የአሜሪካ የስለላ ድርጅት CIA ይህን መረጃ ሳይሰማ ቀርቶ ነው ወይስ ትራምፕ ሌላ የፖለቲካ ቁማር እየተጫወቱ ነው? የትራምፕ ንግግር ተከትሎ ከCIA እና የብሔራዊ ደህንነት ተቋማት NSA የወጡት መረጃዎች ግን ሌላ እውነት እየተናገሩ ነው። ስማቸው ያልተጠቀሰ ከፍተኛ ባለስልጣናት ለፕሬዝዳንቱ በየቀኑ በሚቀርበው የደህንነት ሪፖርት ዴይሊ ብሪፊንግ ላይ የኢራን እንቅስቃሴ በዝርዝር ተቀምጦ ነበር በማለት ምላሽ ሰጥተዋል። ይህ ፍጥጫ የትራምፕ ቸልተኝነት ወይስ ሆን ብሎ የተደረገ ስልታዊ ማፈግፈግ በሚል ጥብቅ ክርክር በማህበራዊ ሚዲያዎች ላይ ቀስቅሷል። አንዳንድ የፖለቲካ ተንታኞች እንደሚሉት ትራምፕ አላውቅም ነበር ማለታቸው አሜሪካ በእስራኤልና በኢራን ቀጥተኛ ጦርነት ውስጥ እጃቸውን ወደ ኋላ ለመሰብሰብ የተጠቀሙበት ፕላውዚብል ዲናያቢሊቲ ወይም እውቅና የመንፈግ ስልት ሊሆን ይችላል። ካላወቅኩ ተጠያቂ አይደለሁም የሚል ስሌት። በሌላ በኩል ደግሞ ይህ ንግግር አሜሪካ በመካከለኛው ምስራቅ ያላትን የበላይነት ለመቀነስ የምታደርገው ስልታዊ ማፈግፈግ ምልክት ነው የሚሉ ወገኖችም አሉ። የአሜሪካው ፕሬዝዳንት አላወቅኩም ነበር ማለታቸው ለኢራን አረንጓዴ መብራት መስጠት ይሆን ወይስ እውነትም በዋሽንግተን የስለላ መዋቅር ውስጥ ትልቅ ክፍተት ተፈጥሯል? ይህ ውዝግብ በቀጣይ ቀናት ወዴት ያመራል? አብረን የምናይ ይሆናል። ሌሊቱ አልነጋም። የመካከለኛው ምስራቅ ሰማይ በሚሳኤሎችና በድሮኖች ነዷል። ኢራን ከዚህ ቀደም ታይቶ በማይታወቅ ይዘትና ፈጣንነት የእኩለ ሌሊት ድንገተኛ ጥቃት ሰንዝራለች። እስራኤልን በበኩሏ አዲሱንና ያልተሞከረውን አይረን ዶም 2 የአየር መከላከያ ጋሻ ለመጀመሪያ ጊዜ በጦር ሜዳ ላይ ሙከራ አድርጋለች። የዛሬው ጥቃት ከድሮ የተለየ ነው። የኢራን ጦር መሐንዲሶች ከዚህ ቀደም በነበሩ ጥቃቶች ላይ የታዩትን ክፍተቶች በመተንተን በመቶዎች የሚቆጠሩ ሃይፐርሶኒክ ሚሳኤሎችንና ደናሽ ሲጅል-2 ሚሳኤሎችን በአንድ ላይ ተኩሰዋል። ከድምጽ በእጥፍ በሚበልጡ ሚሳኤሎች ምክንያት የአየር መከላከያ ራዳሮች ኢላማዎቹን ለይተው ለማወቅና ለማጥፋት የሰከንዶች ጊዜ ብቻ ነበራቸው። የእስራኤል አይረን ዶም 2 ተፈትኗል። ይህ በሰው ሰራሽ አስተውሎት AI እና በኳንተም ራዳር የሚመራው መከላከያ ጋሻ በሴኮንድ በሺህ በሚቆጠሩ መረጃዎችን በመተንተን በሚሳኤሎቹ ዳንስ መካከል ቀድሞ የሚገኝበትን ነጥብ ለመተንበይ ሞክሯል። ወታደራዊ ምንጮች እንደሚሉት ይህ በመካከለኛው ምስራቅ የሚታየው የመጀመሪያው ኳንተም ባትል ወይም የሁለት አልጎሪዝሞች መካከል የተደረገ ጦርነት ነው። አብዛኛዎቹ ተመክተዋል። ነገር ግን እውነታው ይህ ብቻ አይደለም። እንደ ናሳና የሳተላይት ምስሎች ጥቂቶቹ ሃይፐርሶኒክ ሚሳኤሎች መከላከያውን ሰብረው ገብተዋል። ይህ እስራኤል የማይደፍር የምትለው መከላከያ ክፍተት እንዳለበት አስመስክሯል። እስራኤል አዲሱን ቴክኖሎጂን ብታስተዋውቅም የኢራን ሚሳኤሎች ግን አሁንም ስጋት መሆናቸውን አረጋግጠዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአጸፋ ምላሽ እንደሚሰጡ አስታውቀዋል። ዓለም ከዚህ ቀደም አይታው የማታውቀው ታላቅ የኢኮኖሚና የወታደራዊ አደጋ ፊት ቆማለች። የዓለም ኢኮኖሚ የደም ስር የሆነው የሆርሙዝ ባህረ ሰላጤ በኢራን ተዘግቷል። በሌላ በኩል ሩሲያ ዘመናዊውን S-500 መከላከያ ለቴሄራን አስረክባለች። ከሁሉም በላይ ግን አስደንጋጭ የሆነው ዜና ኢራን የኒውክሌር ቦምብ ባለቤት ለመሆን አንድ ሳምንት ብቻ ነው የቀራት። የሆርሙዝ ባህረ ሰላጤ መታፈን ማለት የዓለም ኢኮኖሚ መቆም ማለት ነው። ኢራን ይህን ስልታዊ የውሃ መስመር ሙሉ በሙሉ መዝጋቷን ማወጇን ተከትሎ የነዳጅ ዋጋ በአንድ ቀን ውስጥ ብቻ የ15 በመቶ ጭማሪ አሳይቶ አንድ በርሜል $160 ደርሷል። ይህ ቁጥር በታሪክ ታይቶ የማይታወቅ ሲሆን ከአሜሪካ እስከ አውሮፓ ከአፍሪካ እስከ እስያ ያሉ ሀገራት በታላቅ የዋጋ ንረትና በኃይል አቅርቦት እጥረት ሊናወጡ ነው። ይህ የኢራን እርምጃ የኢኮኖሚ ጦርነት መጀመሩን የሚያበስር ነው። በወታደራዊ መስክ ደግሞ ሩሲያ ካርዶቿን ቀይራለች። ዛሬ የወጡ የሳተላይት ምስሎች እንደሚያሳዩት ሩሲያ እጅግ ዘመናዊ የሆነው S-500 ፕሮሜቴስ የተባለውን የአየር መከላከያ መሳሪያ ለኢራን አስረክባለች። ይህ መከላከያ የባላስቲክ ሚሳኤሎችን ብቻ ሳይሆን በእስራኤል እጅ ያሉትን የላቁ F-35 ተዋጊ አይሮፕላኖችን እንኳን የመምታት አቅም አለው።
ይህ ማለት እስራኤል በኢራን ላይ የምታደርሰው ማንኛውም የአየር ድብደባ ከአሁን በኋላ እጅግ አደገኛና ዋጋ የሚያስከፍል ሆኗል ማለት ነው። ሁሉንም ነገር ይበልጥ አሳሳቢ ያደረገው ግን የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ዛሬ ያወጣው አስቸኳይ ሪፖርት ነው። ኢራን ዩራኒየምን 90% የማበልጸግ ደረጃ ላይ መድረሷ ተረጋግጧል። በወታደራዊ ቋንቋ ይህ የኒውክሌር ደጃፍ ይባላል። ኢራን ከፈለገች በአንድ ሳምንት ጊዜ ውስጥ የመጀመሪያውን የኒውክሌር ቦምብ መገጣጠም ትችላለች። ዓለም የኒውክሌር ኃይል ያላት አዲስ ሀገር ለማየት ጥቂት ቀናት ብቻ ነው የቀራት። ለሳምንታት በኳታርና በግብጽ በኩል ሲደረግ የነበረው የተኩስ አቁም ድርድር ዛሬ ሙሉ በሙሉ መክሸፉ ታውቋል። ዲፕሎማሲው ሲዘጋ የጠመንጃው ድምፅ ከፍ ብሎ መሰማት ይጀምራል። ሁለቱም ወገኖች እስራኤልና ኢራን ከዚህ በላይ ታላቅ ለሆነ ወታደራዊ ግጭት ዝግጅታቸውን አጠናቀዋል። ከሩሲያ S-500 መከላከያ እስከ ዋሽንግተን የፖለቲካ መስቀልቀል ዓለም የመጨረሻውን ሰዓት በትንፋሽ ተውጣ እየጠበቀች ነው። እናንተስ ምን ትላላችሁ? ሀያላን ሀገራት ዓለምን ከጥፋት ይታደጓታል ወይስ ወደማይመለስ ጨለማ እየገባ ነው? እንዲህ ያሉ ፈጣንና ጥልቅ ወታደራዊ ትንታኔዎች በየቀኑ እንዲደርሷችሁ ጥልቀትን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።